የአድማጮች አስተያየት አድማጮች ባለፈው ሳምንት በፎረም 65 የጎንደር ጉዳይ በትግራዋይ እይታ በሚል ርዕስ ከአቶ ናትናኤል አስመላሽና ከአቶ አሉላ ሰለሞን ጋር በጎንደር የደረሰውን የሰው ህይወት መጥፋትና የንብረት መውደም በሚመለከት መንስኤውንና እንዲሁም መፍትሄው ላይ ላስደመጥነው ውይይት በጣም በርካታ የስልክ መልእክቶች ደርሰውናል። ከፊሉን ባለፈው ሳምንት አስደምጠናል። ቀጥሎ አቶ አሉላና አቶ ናትናኤል ባለፈው ሳምንትም እንዲሁም ዛሬም ለተነሱት አስተያየቶች ምላሻቸውን እናሰማለን። በተጨማሪም የአድማጮችን አስተያየት እናስደምጣለን። ቀጥሎ የአቶ አሉላ ምላሽ። አመሰግናለሁ። ያው በተለያየ የዓለማችን ክፍል የምትገኙ ኢትዮጵያውያን ያደረኩትን ከፎረም 65 ጋር ያደረኩትን ቃለ ምልልስ እንታችሁ ወይም ክርክር ሊሆን ይችላል ዲስከሽን አስተያየት ሰጣችኋል። ሁላችሁንም አመሰግናችኋለሁ። አንዳንዱ ያልተገባ ቃላቶች ይተጠቀማችኋላችሁ፣ ግን ችግር የለውም ያለ ነው። አንዳንድ ጊዜ ስሜታዊ ሲሆን ሰው እንደዛ አይነት አስተያየቶች ይሰጣል። አጠቃላይ አስተያየታችሁን ሳየው ከሞላ ጎደል ሁሉም ሊባል ይችላል በዚህ በወልቃይት ጉዳይ ዙሪያ በተያያዘ ነው። ነገር ግን ያደረኩት ውይይት በዚህ ጎንደር ከተማ ውስጥ ሰሞን በተፈጠረው ግጭት ወይም አንዳንድ የታጠቁ ኃይሎች የፈጸሙት የሽፍትነት ስራ በሚመለከት ነበረ። ነገር ግን አስተያየታችሁ ከዛ በወጣ መልኩ ወደ ወልቃይት ጉዳይ ነው ያተኮረው። ምናልባት ግጭቱ የተነሳው በዛ ምክንያት ነው የሚል ሐሳብ ስለያዛችሁ ሊሆን ይችላል። ነገር ግን ጎንደር ላይ የተፈጸመው ነገር ከዛ ጋር ምንም ግንኙነት አለው ብዬ አላምንም። እኔ ግንኙነት አለው ህዝባዊ ጥያቄ ነው ብሎ የሚያስብ ሰው በትጥቅና በትጥቅ በተደገፈ ግድያ በመፈጸምና ዝርፊያ በመፈጸም ጥያቄውን ያቀርባል የሚል እምነት የለኝም። ምክንያቱም ኢትዮጵያ ውስጥ እንደዚህ አይነት ጥያቄዎች ህገ መንግስታዊ ጥያቄዎች ከሆኑ ህጋዊ ከሆኑ በህጋዊና ህገ መንግስታዊ በሆነ መንገድ ብቻ ነው መቅረብና መስተናገድ ያለባቸው። ይሄ እንዳለ ሆኖ ጥያቄ ያቀረባችሁት ሰዎች ደግሞ በብዛት ይሄ በኢትዮጵያ አንድነት እናምናለን የምትሉ ሰዎች ናቸው ከሞላ ጎደል ሁላችሁም ማለት ይቻላል። ስለዚህ ቢቻል አስተያየቱም ጥያቄውም ዳይቨርሲፋይድ ቢሆን መርጥ ነበር። ግን አብዛኛው ይሄ ጉዳይ የሚነካው የዚህ ፖለቲካ አስተሳሰብ ስብስብ ስለሆነ ነው መሰለኝ ሁላችሁም የዛ ፖለቲካዊ እምነት ተከታዮች ናቸው። ችግር የለውም። ማንኛውም አይነት የፖለቲካ እምነት ያለው ሰው የፈለገውን አስተያየት መስጠት ይችላል የሚል እምነት አለኝ። ይህንኑ እንድታከብሩም ነው የምመክራችሁ። የተለየ የፖለቲካ እምነት የያዘ ሰው ይህንኑ አክብራችሁ በተገቢው መልክ እና በስነ ስርዓት ጥያቄ እንድትጠይቁም ነው እኔም የምደግፈው ማለት ነው። ስለዚህ ይሄንን መሰረት አድርገን ስናይ አብዛኞቻችሁ ኢትዮጵያ በድሮ አስተዳደር በዚህ በክፍለ ሀገር የሚባለው ወይም የመልክዓ ምድር መሰረት አድርጎ የሚደረግ የማካለል ክልሎችን የመስረት የምትደግፉና 14 ክፍለ ሀገሮች በፊቱ እንዲመለሱ እንፈልጋለን ኤርትራን ጨምሮ ነው መሰለኝ። እንዲያውም ካልተሳሳትኩ 14 ስትሉ ያ አይሆንም። ያ አብቅቷል። ከ1983 በኋላ ያቺ ኢትዮጵያ የለችም። አዲስ ፌደራላዊ ስርዓት፣ አዲስ አወቃቀር፣ አዲስ ክልል እንዲሁም ያቺ በካርታ የምናውቃት ኢትዮጵያም ከ1983 በፊት የነበረችው አሁን የለችም። አሁን ያለው ኢትዮጵያ በ9 ክልሎች የተዋቀረች የህዝቦች አሰፋፈር፣ ቋንቋ፣ ባህል መሰረት ያደረገች ኢትዮጵያ ናት። ስለዚህ ከዛ በኋላ ባለው ዙሪያ ብታተኩሩ ደስ ይላል። ግን ወደ ኋላ የመመለስ ነገር አዝማሚያ ያለና ይሄ ተሳሳተ ነው። ህገ መንግስቱን ካለማወቅ ካለመገንዘብ የኢትዮጵያን ፍላጎት ግምት ውስጥ ካለማስገባት የተነሳ ነው እና አብዛኞቻችሁ ይሄ በአንድነት ዙሪያ የምታምኑ ሰዎች ያነሳችሁ ጥያቄ የራሳችሁ ፖለቲካ እምነት ነው፣ ተገቢ ነው፣ ችግር የለውም። በዛ መከራከራችሁ ግፉበትም ብያምናለሁ እስከተሳካላችሁ ድረስ። ነገር ግን የዚህ አይነት ጥያቄ የዚህ አይነት አመለካከት የሚያነሳ ሰው የወልቃይት ጉዳይ በብሔር ጉዳይ ማንሳት አይችልም የሚል እምነት አለኝ እኔ። ይሄ ፖለቲካ ነው። ምክንያቱም ፈተናውን ወድቃችኋል። በብሔር አናምንም ክፍለ ሀገር ነው መካለል ያለበት ብላችሁ ካመናችሁ የወልቃይት ጉዳይ የአማራ እና የትግራይ ብላችሁ አንስታችሁ መከራከርም አትችሉም። ሲጀመር በትግራይ፣ በአማራ፣ በኦሮሞ፣ በአፋር እንዲሁም በሌሎቹም ብሔር መሰረት ያደረጉ አከላለሎችና የብሔር ማንነቶች ስለማታምኑ ማለት ነው። እዚህ የወልቃይት ህዝብ አማራ ነው ትግራይ ነው በሚለው ክርክር እናንተ ብዙም አያዋጣችሁም ብዬ አምናለሁ። ምክንያቱም ፈተናውን ማለፍ ስለማትችሉ ማለት ነው። ፈተናውን ማለፍ የቻሉና በብሔር ፌደራሊዝም የሚያምኑ ሰዎች ይህንን ጥያቄ ቢያነሱ
ተገቢ የሆነ መልስ ሊሰጣቸው ይገባል ምንም እምነት አለኝ። ነገር ግን እናንተ አስተያየት የሰጣችሁት ሁላችሁም ማለት ይቻላል በዛ በአንድነት ተብሎ ወይም እኔ በብዛት ጸረ ብዙነት ነው የምለው የብሔር የተለያዩ ብሔር ቋንቋዎች ያለ መቀበል አሳሰብ ያለው ስብስብ ነው። በዛ ውስጥ ያላችሁ ሰዎች ስለሆናችሁ ይሄ ጥያቄ የወልቃይት ጉዳይ አማራ ነው ትግራይ ነው ብላችሁ የመናገር ሞራል ያላችሁ አይመስለኝም። ወይም ያንን ፖለቲካ መተው አለባችሁ እርግፍ አድርጋችሁ። ነገር ግን በዚህ በብሔር ፌደራሊዝም የሚያምኑ ሰዎች የወልቃይት ጉዳይ አንስተው ይናገራሉና በዛ ላይ መልስ ልስጥበት። ወልቃይት ከ1983 በፊት በጎንደር በድሮ ክፍለ ሀገር ወይም ጠቅላይ ግዛት የሚባለው ስር ነበረ። ይህ ወልቃይት ብቻ ሳይሆን በተለያዩ የኢትዮጵያ ክፍሎች በተለያየ በክፍለ ሀገር ደረጃ ተዋቅረው የነበሩ ቀርተው አሁን በክልል ደረጃ የህዝቦች አሰፋፈርና ቋንቋ ባህል መሰረት ያደረገ ከተቀየረ በኋላ ወልቃይት ትግርኛ ተናጋሪ በመሆኑ ህብረተሰቡ እዛ የሚኖረው ወደ ትግራይ ክልል እንዲካለል ተደርጓል። ይሄ ነው የኢትዮጵያ ህገ መንግስትንም ማየት ያስፈልጋል። እዚህ ላይ ኢትዮጵያ ህገ መንግስት ክልሎች የሚካለሉበት መስፈርት አስቀምጧል። ስለዚህ ይሄንን መካድ የለባችሁም። ይሄንን በግልጽ ተቀምጧል ህገ መንግስቱ ላይ። ይሄ እንዳለ ሆኖ ግን የወልቃይት ህዝብ ምንድነው ብሔሩ ቋንቋው ምንድነው የሚል ነገር ደግሞ ማየት ያስፈልጋል። ከእውነታም ጋር ህገ መንግስቱ ታሪክ እንዳለ ሆኖ እንደገና ደግሞ እውነታውን ማየት ያስፈልጋል። አብዛኞቻችሁ ይሄንን የወልቃይት ጉዳይ አንስታችሁ አስተያየት የሰጣችሁ ሰዎች ሁላችሁም 100% የወልቃይት ሰዎች አይደላችሁም፣ የጎንደር ሰዎች ናችሁ። አንዳንዶቻችሁ እንዲያውም ገልጻችሁታል በሚገባ ከየት አካባቢ እንደሆናችሁ። አሁን እየተነሳ ያለው በጎንደር አካባቢ ያሉ የጎንደር የአማራ ክልል ስር ያሉ ስፍራዎች አይደለም፣ በምዕራባዊ የትግራይ ክፍል ያሉ ትግርኛ ተናጋሪ የሆኑ የህብረተሰብ ክፍሎች የሰፈሩበት ቦታ ነው። ይህ ትግርኛ ተናጋሪዎች የሚለው በመሰረቱ ኢህአዴግ ከመጣ በኋላ ወይም አሁን ያለው መንግስት ከመጣ በኋላ የመጣ አይደለም። ደርግ ያካሄደው የዲሞግራፊ እንትን ካያችሁት የቋንቋና የህዝቦች አሰፋፈር ስታቲስቲክስ እና ማፕ ካያችሁ ያንን አካባቢ ትግርኛ ተናጋሪ ብሎ ነው የሚያስቀምጠው። ስለዚህ ኢህአዴግ ከመጣ በኋላ እነዛን መነሻ ተደርገው ነው ፋክቱ ግራውንድ ላይ ያለው እንዳለ ሆኖ ደርግ ራሱ ኦር ቀደምት መንግስታቶች ትግርኛ ተናጋሪ እንደሆነ ያንን አካባቢ በዲሞግራፊና በማፕ አስደግፈው ያስቀመጡት ፋክት መሰረት ተደርጎ ነው እንዲካለል የተደረገው። ስለዚህ ያ ህዝብ ትግርኛ ተናጋሪ ነው። ትግርኛ ተናጋሪ የሆነ ህዝብ በኢትዮጵያ ያው ማጆሪቲው በትግራይ ክልል ውስጥ ነው የሚኖረው አንለስ ወደ ሌላ ክልል ተዘዋውረው በስራ ምክንያት የሚሰሩ ህዝቦች እስካልሆኑ ድረስ ማለት ነው። ስለዚህ ሌሎች ግን አንዳንድ ሰዎች እኔ አይደለሁም ሊሉ ይችላሉ። ለምሳሌ እኔ አይደለሁም ልል ይችላልው። ይሄ መብት ነው። ራሴን ክጄ እኔ አይደለሁም የምናገረው ቋንቋ ሌላ ነው ልል ይችላልው። ነገር ግን ሌሎችን ማስገደድ አልችልም። እኔ በገባሁበት ከረጢት ውስጥ እንዲገቡ አላስገድዳቸውም። ስለዚህ ይሄ በዚህ መታየት አለበት። አንዳንድ ሰዎች ማንነታቸውን ሊክዱ ይችላሉ። አንዳንድ በኢትዮጵያ ታሪክ በኢትዮጵያ ፖለቲካ በተለይ ቅርብ ጊዜ ካየንም እኮ ብሔር የሚባል የለንም ኢትዮጵያውያንን የሚሉ ሰዎችም አሉ አሁንም ድረስ። እነዚህን አናስገድዳቸውም። ስለዚህ ብሔር የለኝም ኢትዮጵያዊ ነኝ የሚል ሰው ተነስቶ የሌላን ማንነት መቀየር አይችልም። የራሱን ብቻ ነው መወሰን የሚችለው። አንድ ሁለተኛ ብሔር የለም ብሎ የሚያምን ሰው አማራ ክልል የሚባል መሰረት አድርጎ ወልቃይት አማራ ነው ማለት አይችልም። ምክንያቱም ያ ሰው በብሔር አያምንም ሲጀመር በኢትዮጵያ ብቻ ነው የሚያምነው። ስለዚህ ለታሎን የሌሎች ሰዎች የራሱን የብሔር ማንነት መወሰን ያልቻለ ሰው የሌሎች ኢትዮጵያውያን የብሔር ማንነት መናገር ፈጽሞ አይችልም። ይሄ በፖለቲካ ዴድ ኢንድ የሚባለው ነገር ነው። ወዲያም ሊያላውስም አይችል። አንድ ጊዜ ይህ ሰው ብሔር የለም ኢትዮጵያ ብቻ ነው ያለችው ብሎ የሚያምን ከሆነ ወልቃይት ላይ ደርሶ የዚህ ብሔር የዛ ብሔር ማለት አይችልም። እንደገና ከ1983 አሁን ያሉት የብሔር ፌደራሊዝም መሰረት አድርገው የተካለሉ ክልሎች አልነበሩም። ለምሳሌ ኦሮሚያ የሚባል ክልል አልነበረም። ባልነበረም ከሄን ማለት ነው። ያቱ ካየም አብዛኞቹ በዚህ በወልቃይት ጉዳይ የሚከራከሩ የጎንደር ተወላጆች ወልቃይት ያልሆኑ ማለት ነው ጎንደር ስር ስለነበረ መመለስ አለበት የሚል ጥያቄ ላለፉት 25 ዓመታት እንዲያውም ጎንደር ነበር የሚሉት። አሁን አማራ ነው ወልቃይት የሚል መጥቷል። ይሄ ወልቃይት ህዝብ ከመሬቱም አልፎ ማንነትህ ሌላ ነው እያሉት ነው። ስለዚህ ይሄ በጣም የተሳሳተ ነው። ጎንደር ነበር የሚባለው አሁን አማራ ነህ እየተባለ ነው ያሰነ። እነዚህ አማራ ነህ የሚሉት ሰዎች ደግሞ አማራ ክልል አሁንም ድረስ የክልሎች የብሔር መሰረት ያደረገ አከላለል የማይቀበሉ ብቻ ሳይሆኑ አማራ የሚባል የለም የሚሉ የነበሩ ሰዎች ናቸው። ስለዚህ ብሔር ከሌለ ኢትዮጵያ ብቻ ከሆነች የብሔር ፌደራሊዝም የማይቀበሉ ከሆነ ከየት አምጥተው ነው የራሳቸውንም ብሔር የካዱ ሰዎች ተነስተው እንትን የሚል የሌላውን ብሔር መወሰን የሚችሉት? ይሄ ፈጽሞ አይቻልም።
ፖለቲካዊ አስተሳሰብ አንፃርም የወደቀ ነው ማለት ነው። ወድቋል። ፈተናውን ማለፍ አልቻለም። ቀጥሎ በፊት ነበረና አሁን ይሆናል የሚባል ነገር ኢትዮጵያ ውስጥ አይሰራም። ህገ መንግስቱ ወይ መቀየር አለበት ወይ የፌደራል ስርዓቱ መቀየር አለበት። ያ ደግሞ ከአንድ ብሔር ጋር ብቻ ሳይሆን የሚያጋጨው ከመላው ኢትዮጵያውያን የተለያዩ ብሔሮች ጋር ያጋጫል። ከኦሮሚያ ጋር ያጋጫል፣ ከአፋር ጋር ያጋጫል፣ ከሶማሌ ጋር ያጋጫል። ምክንያቱም እዚህ ባልነበረ ከሄድ አልነበሩም። አፋር ለምሳሌ የሚባል ክልል ኢትዮጵያ ውስጥ አልነበረም። በወሎና በትግራይ መሀል ተከፋፍሎ ነበር የተወሰነው በድሮ በመልክዓ ምድር መሰረት ባደረገው ፌደራሊዝም። ያ ፌደራሊዝም ቀርቷል፣ ተቀብሯል። ካሁን በኋላ አይመለስም። ካሁን በኋላ የመመለስ እድል የለውም በኢትዮጵያ። ስለዚህ ያንን መሰረት አድርገን የድሮ የነበረ አከላለል የሚባል ነገር አይሰራም። ህገ መንግስታዊ ጥያቄ ያለኝ የሚል ሰው ህገ መንግስቱ ላይ የተቀመጠ ነገር ጋር አይጋጭም። ሲጀመር ህገ መንግስቱ ማክበር አለ። በነገራችን ላይ ከዚህ ጋር በተያያዘ ህገ መንግስታዊ ጥያቄ ያለኝ የሚል ብረትም ታጥቆ ሰላማዊ ህገ መንግስታዊ ስርዓቱን ተቀብያለሁ የሚል ህጋዊ ጥያቄ ያለኝ የሚል ታጥቆ ፖሊስ ላይ አይተኩስም። የህግ አስከባሪ ላይ ተኩሶ አይገልም። ይሄ ትልቅ ስህተት ነው። ስለዚህ ከዚህም አንፃር ነው እኔም የተካሄደው ተግባር የሽፍትነት ስራ ነው ያልኩት። የጎንደር ህዝብ ሽፍታ ነው አልወጣኝም። እኔ ከየት እንዳመጣችሁት አይደለም። ህዝብ ሽፍታ ሊሆን አይችልም። እኔ ያልኩ ያለው ታጥቀው መጥተው በሰላማዊ በህጋዊ እንቅስቃሴ ስም ሽፋን ታጥቀው መጥተው ታጣቂዎቻቸውን ጠርተው ፖሊስ ላይ የተኮሱ ሰዎች ነው። ሰው የገደሉ ንብረት የዘረፉ ሰዎች ላይ እዚህ ህዝብን እንትና አላልኩም፣ ሽፍታ አላልኩም። እነዚህን ሰዎች ነው። እነዚህ ሰዎች ካሁን በፊትም ሽፍትነት በዛ አካባቢ ብዙ ሰዎች ገድለዋል። በነገራችን ላይ የወልቃይት ሰው ብዙ ገድለዋል። ኢቭን አሁን ጎንደር ላይ የተዘረፈው ንብረት ከተዘረፉት ከተቃጠሉት አንዱ የወልቃይት የዛ አካባቢ ተወላጅ ንብረት ነው። ካሁን በፊትም በዛ አካባቢ የተንቀሳቀሱ እነዚህ ሽፍቶች ብዙ የወልቃይት ተወላጅ ገድለዋል። ስለዚህ ይሄ እንድትረዱ ፈልጋለሁ። በተረፈ ግን አመሰግናለሁ አስተያየታችሁ ስለሰጣችሁ። ለአሁን ግን ሁላችሁንም አመሰግናለሁ። እንዲሁም ፎረም 65ንም አመሰግናለሁ።